السلام عليكم بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم ተራዊና ዊትርን ካጠናቀቅን በኋላ ብዙ ጊዜ ያው የሚወጣውም ሰው ቶሎ ብሎ ፈጥኖ ይወጣል አረፍ የሚለውም ሰው ግርግሩ እስኪቀንስለት ባለበት ቦታ ይቀመጣል ነገር ግን ተራዊያችንን ወይም ከነዊትሩ ካጠናቀቅን በኋላ አንድ የምትባል ዚክር አለች እሷን ለማስታወስ ነው ልክ ከፈርድ ሰላት በኋላ ሲጠናቀቅ አስተግፊሩላህ 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 እንደምንለው ይሄኛው ላይ ግን መጨረሻ ዊትር ተሰግዶ ሲጠናቀቅ ሰላታችንን እንደጨረስን ለማለት ነው ሱብሃነል መሊክል ቁዱስ ሱብሃነል መሊክል ቁዱስ ሱብሃነል መሊክል ቁዱስ የሚለውን እንዳንረሳ ለማስታወስ ነው ሱብሃን ማለት ጌታችን አላህ ከጉድለት ባህሪያት ሁሉ ጥራት ይገባው ምሉእነት የሱ መገለጫ ነው አልመሊክ ማለት በዓለሙ ላይ የነገሰ ሁሉንም ፍጥረት ዓለሙን የሚገዛና የሚመራ ጌታ ማለት ነው አልቁዱስ ማለት ደግሞ ከነውርና ከእንከን የጸዳ ማለት ነው ይሄን ዚክር እንዳንረሳ ወሰላሙ አለይኩም